የክፍለ ዘመኑ ውሸት የተሰከስኩት ምንድነው? በፍየል ዘመን በግ አቱናል። ፍየል ለመሆን ሞከርኩ። ለካ በግሞኝ ቀንዳል። እሱ ብቻ አይደለም ጠባቂ አለኝ። እሱ ብቻ አይደለም ከመቶ በግ መሃል አንዷን ፍለጋ 99 ጥሎ የሚሄድ ጠባቂ አለኝ። እሱ ብቻ አይደለም ልምጫለሁ። ፍየል ለመሆን የተከለፈለፍኩባቸውን አመታት ሳስብ በጎኝ ተፈጥሬ አሁን ግን ቀንድም በግ ብቻ አይደለም ጠባቂም አለ። እግዚአብሔር የተመሰገነ። ለዛ ነው ማንገናኝ። ፍየሏ ትንከራተት፣ ጎተራውም አለን ማደሪያውም አለን እስከነ ጠባቂያችን። አሜን።